يا جماعة الخير السلام عليكم ورحمة الله وبركاته እንደምናችሁ እንደምሰነበታችሁ ከሰሞኑ የተበሩክ ጉዳይ ውይይት እያደረግን ቆይታ አድርገናል። እንግዲህ እንደሚታወቀው በጣም በተደጋጋሚ እንዳልኩት በረሱል ሰለላሁ ዐለይሂ ወሰለም ተበሩክ ማድረግ እንዲሁም በሌሎች ነብያቶችም ጭምር ተበሩክ ማድረግ የዑለማዎች ኢጅማዕ እንዳለበት ካሁን በፊት ተነጋግረናል። ከዛ ውጪ በሌሎች በሷሊሖች በህይወት እያሉም ሆነ ወደ አኼራ ከሄዱ በኋላ ከሞቱ በኋላ በእነሱ ተበሩክ ማድረግ እንዴት ይታያል የሚለው ነጥብ ላይ ነው የሚያወያየው። ይሄም እንደው ለውይይት ሲባል እንወያይበት ይሆናል እንጂ አብዛኛዎቹ ዑለማዎች ይሄም ቢሆን ብዙ ለውይይት የሚቀርብ እንዳልሆነና ጅምሁር አልዑለማ ይፈቀዳል የሚል ሐሳብ ነው ያላቸው። ይህንን በተመለከተ 3-4 ሌሊቶችን በውይይት አሳልፈናል ቲክቶክ ላይ እንደምታውቁት። እዛ ላይ ግን አንድ ቃል የገባሁት ነገር ነበረ። ምንድነው ይሄም የገባሁት ቃል? የዑለማዎችን አራ ሰብስቤ በሳሊሖች በነብያቶች እንዳልኳችሁ ኢጅማዕ ያለበት ጉዳይ ነው። ግን በሳሊሖች በሙእሚኖች በአጠቃላይ በሳሊሖች በወልዮች ተበሩክ ማድረግ ስለመፈቀዱ የጅምሁር አልዑለማ ሐሳብ መሆኑን አሳያለሁ ብዬ ቃል ገብቼ ነበረ። በዛም በገባሁት ቃል መሰረት የዑለማዎችን አራ በጣም በተወሰነ መልኩ ሰብስቤ ያለሁኝ። እንዴት ነው የሰበሰብኩት? የዑለማዎች በአራቶቹ መዝሃብ የፊቅህ መድብሎቻቸው ውስጥ ምን እንዳሉ እንዲሁም ደግሞ በሐዲስ ሙሐዲሶቹ በሐዲስ ሽሩሃቶቻቸው ውስጥ ምን እንዳሉ በተወሰነ መልኩ ለማስቀመጥ ሞክሬያለሁኝ። በታሪክ ውስጥ ያጋጠሙ ክስተቶችን ብዙም ማምጣት አልፈለኩም። በእነዚህ በሁለት ነገሮች ብቻ ታጥሬ የተወሰኑ ከተፍሲር መድብሎቻቸውም የተወሰኑ ሰርች አድርጌ ወደ 70 የሚጠጉ ዑለማዎችን ኢማጂን ወደ 70 የሚጠጉ ዑለማዎች በሳሊሖች አሻራ ወይንም አሳር ተበሩክ ማድረግ ይፈቀዳል ይላሉ እና እነኚህ ትልልቅ አኢማዎች ናቸው እና በቅደም ተከተል እንደየ ወደ አኺራ በሄዱበት ታሪካቸው መሰረት አስቀምጬ ምናልባት አደሚና አካዳሚ የቲክቶክ ቻናል ላይ አስቀምጫለሁ። ከዚህ ቪዲዮም ጋር አታች አደርግላችኋለሁ። ምናልባት ማየት የምትችሉ አረበኛ መረዳት የምትችሉ ወንድም እህቶች አይታችሁ የራሳችሁን ግንዛቤ ልትወስዱ ትችላላችሁ። ወላሂ ነው የምላችሁ እያንዳንዱ አኢማ ኪታብ ላይ ስገባ ተመሳሳይ ስለሆኑብኝ ብዙ የጣልኳቸው ነገሮች አሉ። ለምሳሌ በአንድ አርእስት ላይ ተበሩክ ስለመቻሉ በጣም ሲደጋገብብኝ ትቻለሁ። የአንድ አኢማ ንግግር ራሱ በጣም ብዙ ቦታዎች ላይ በ10 የሚቆጠሩ ቦታዎች ላይ ነው ስለ ተበሩክ መፈቀድ የሚያስቀምጡትና ይሄ ሁሉ ነገር እያለ ይሄ ሁሉ አኢማ ይፈቀዳል እያለ እኔ እናንተ ከየት አምጥተው ነው ተበሩክ ማድረግ አይቻልም? ተበሩክ ማድረግ የሚቻለው በነብዩ ብቻ ነው በሳሊሖች አይቻልም? ይሄን ፍልስፍና ከየት አምጥተው ነው? እውነት ነው የተወሰኑ ዑለማዎች በጣም የተወሰኑ በተለይ በግልጽ ያስቀመጡት ፊማ አዕለም ኢብኑ ረጀብ አልሐንበሊ ናቸው። እሳቸው ይሄ ለነብዩ አለይሂ ሰላቱ ወሰላም ኻስ ስለሆነ ለሌሎች ሳሊሖች የምንሰጠው ጉዳይ አይደለም ብለዋል። ምክንያታችሁ ምንድነው ሲባሉ ምክንያታችን ሰሐበቱል ኪራም ወፊህም አስሲዲቅ ወልፋሩቅ ወሲህራን ሰይዱና ሲዲቅ እያሉ ሰይዱና ዑመር እንዲሁም ሰይዱና ዑስማንና ሰይዱና ዓሊይ ሌሎችም ረዲየላሁ ዐንሁም አጅማዒን እነዚህ ሁሉ ሰሓቦች እያሉ አንዳቸው በአንዳቸው ተበሩክ አላደረጉም። ስለዚህ ከዚህ ሎጂክ ተነስተው ለውካነ ተበሩክ ማድረግ የሚፈቀድ ቢሆን ኖሮ በሰይዱና አቡበክር ሲዲቅ ሰሓቦች ተበሩክ ያደርጉ ነበረ፣ በሰይዱና ዑመር ሰሓቦች ተበሩክ ያደርጉ ነበረ የሚሉ ሐሳቦችን ነው ያነሱት። ስለዚህ ኻስያ አለው ነው የሚሉት። ይሄ ኻስያ ለነብዩ አለይሂ ሰላቱ ወሰላም ብቻ የተሰጠነው ነው የሚሉት። ይሄንን ለማለታቸው ግን ምንም አይነት ማስረጃ የቀረበ ነገር የለም ማለት ነው። ማስረጃ የቀረበ ነገር የለም። ስለዚህ ከዚህ በመነሳት ጅምሁር አልዑለማ ይፈቀዳል የሚለውን ያዙት። እውነት ነው ኢማም ሻጢቢም አይፈቀድም አይነት ነገር ብለው፣ ነገር ግን ጉዳዩ በጣም አወዛጋቢ ነው፣ ሙተሻቢህ ብንለው ይሻላል የሚልን ሐሳብ ነው ስለተበሩክ ባወሩበት የመጨረሻ ስተትመንታቸውን የጨረሱት ሙተሻቢህ ነው ብለን ብናስብ ነው የሚቀለን የሚልን ሐሳብ አስቀምጣ። ኢብኑ ተይሚያ ስለተበሩክ ያላቸው አረዳድ
እጅግ በጣም የተለያየ ነው ማለት ቀብር ላይ ምናምን ያለውን ተበሩክ ጠንከር ይሉበት ይሆናል። ከስቲጋሳ ከምን ጋር የሚገናኙ ነገሮች ላይ የሆነ ጠንከር የሚሉበት አግባብ ይኖራል። ነገር ግን ደግሞ በሌላ ጃኒብ ደግሞ ስናያቸው ለስለስ የማለትና እንደውም የመፍቀድ አይነት ነገሮችን እናያለን። መጅሙዓቸው ላይ እንግዲህ ይህንን እንትን ያለ ሰው የሚያስተውለው ነገር ነው ማለት ነው። እና ከዛ አንጻር በሳሊሖች አሻራ ወይንም ደግሞ በአጠቃላይ በሳሊሖች በዱዓቸውም ሆነ ከነሱ ባሉ ቅሪቶች ተመገበው ባስተረፉት ምግብ ሊሆን ይችላል፣ በለበሱት ልብስ እሱም በመልበስ ሊሆን ይችላል፣ ህፃናቶች ሲወለዱ እነሱ ተሕኒክ እንዲያደርጓቸው ዑለማዎች ዘንድ መውሰድ ሊሆን ይችል ይሆናል። ብቻ በጣም ብዙ ስልክ እየገባ እየረበሸኝ ስለሆነ ነው፣ በስልኬ ነው ቀረጻ እያደረኩ ያለሁት። ስለዚህ በዚህ ሁሉ ነገር ተበሩክ ማድረግ እንደሚቻል እንግዲህ ወደ 70 የሚደርሱ ትልልቅ ዑለማዎችን ሜንሽን አድርጌላችኋለሁ። እኔ እንደው መቼም ዓቂል የሆነ ሰው ይሄን ያህል ይበቃዋል በሚል ነው እንጂ ከዚህም በላይ ልሰብስብል ወላሂ መሰብሰብ ይችላሉ። በጣም በርካቶች ናቸው። በነገራችሁ ላይ እነዚህ እንዳልኳችሁ ታሪክ ላይ አልገባሁም። እንዳልኳችሁ ሌሎች ዓቀዴ የሆኑ ኩቱቦቻቸው ላይ አልገባሁም። የፊቅህ ኩቱቦቻቸው ላይ የተወሰኑትን እሱንም እንዲሁም ደግሞ የሐዲስ ሹሩሓቶች ላይ ብቻ ሰሌክቲቭሊ እዛ ላይ ያሉትን ነው መልቀም የቻልኩት። መልቀም ችዬ ከ70 በላይ የሚደርሱ አኢማዎች በጣም በርካታ ቦታ ላይ በሳሊሖች ሐታ በቀብሮቻቸውም ተበሩክ ማድረግ እንደሚቻል በደንብ አድርገው አስረግጠው አንድ ቦታ ላይ አይደለም ብዙ ቦታ ላይ አስቀምጠዋል። ታዲያ እናንተ ከየት አምጥታችሁት ነው ተበሩክ አይቻልም የምትሉ ወንድሞቻችን፣ እናንተ ከነዚህ አኢማዎች በልጣችሁ ነው ወይ? እናንተ ተበሩክን የሚከለክል አንድም ሐዲስ ሳይኖር አንድም ቁርአናዊ ማስረጃ ሳይኖር እንደውም በዚህ ተቃራኒ ነብዩ አለይሂ ሰላቱ ወሰላም በሙስሊሙ ማህበረሰብ ውሃ ተበሩክ ማድረጋቸው እየታወቀ ነብዩ አለይሂ ሰላቱ ወሰላም ከግመሊቱ ምንጭ ተጠቀሙ ከዛኛዋ ተጠቀሙ ማለታቸው እየታወቀ አላሁ ሱብሓነሁ ወተዓላ ወተኺዙ ሚን መቃሚ ኢብራሂም ሙሰላ የኢብራሂም መቃም ላይ መስገጃ አድርጋችሁ ያዙ እያለን ይሄ ሁሉ ተበሩክ ነው የሚያሳየው። አካቢሮቻችሁ ውስጥ ነው ተበሩክ ያለው እየተባለን ሰሪሕና ሰሒህ የሆኑ ሐዲታዊና ቁርአናዊ ማስረጃዎች ተበሩክ ለመኖሩ ማለት ነው። እነዚህ ሁሉ እያሉ እናንተ ከየት አምጥታችሁት ነው ተበሩክ አይፈቀድም የምትሉት? እውነት ነው በነቢዩ ዓለይሂ ሰላቱ ወሰላም ኻስያ አለ የምትሉንስ እንደዛ የሚል ማስረጃ አለ ወይ? እንደዛ የሚል ማስረጃ አለ ወይ? አንድ ነገር ረሱል ሰለላሁ ዐለይሂ ወሰለም የሰሩት ስራ ለሁሉም ነው ለኡማው ነው ተሽሪዕ የሚያደርጉት። ኻስያ አለ ካላችሁ ኻስያ ለመኖሩ ሎጂክን ሳይሆን ማምጣት የሚያስፈልገው ደሊል ያስፈልጋል ማለት ነው። ደሊል ያስፈልጋል። አንዳቸው በአንዳቸው ተበሩክ አልተደረገም የሚባለው ራሱ ተጀውዘን እንቀበለው ይሆናል እንጂ ከማ የቆል ኢማም ኢብኑ ረጀብ አልሐንበሊ ዐለይሂ ረሕመቱላህ። ነገር ግን አንድ ሰሓባ በሌላኛው ሰሓባ ተበሩክ አላደረገም ወይ? ሳቢቱን አልቡናኒ ዐለይሂ ረሕመቱላህ በሰይዱና አነስ ኢብኑ ማሊክ እጅ ተበሩክ አላደረጉም ወይ? እጃቸውን ይዘው እንደዚህ እየሳሙ ሃዚህ የዱን መሰትሃ የዱ ረሱልላህ ሰለላሁ ዐለይሂ ወሰለም እጅ እኮ እጅ ነች የነቢዩ ዐለይሂ ሰላቱ ወሰላም እጅ የነካቻት የሆነች እጅ ናት እያሉ አልሳሙም ወይ? እኔ ተውት ሌላውን ቀሰስ ምናምኑ የሰይድና ቢላልን የሰይድና ሰሓቦች ከነቢዩ ዐለይሂ ሰላም ቀብር ጋር ሄደው ተበሩክ ማድረጋቸውን ምናምን ተውት። ይሄ ضعيف ነው ይሄ መውዱዕ ነው ምናምን የሚል ነገር ስለበዛ ማለት ነው። ስለበዛ አክቹሊ ይሄን ማለት አንድ ማስረጃ ለመመለስ ያው በቂ እንትን ባይሆንም ማለት ነው። የኢማሙ ዘሃቢን ኪታባቸው ላይ ሲራ አዕላሚ ኑበላ ላይ የሞላውን የተበሩክ ጉዳይንም ተውት። እኔ ከሳቸውን ማምጣትም አልፈልግም። የቢዳያ ወኒሃያ ኢብኑ ከሲር ዐለይሂ ረሕመቱላህ ስንትና ስንት የተበሩክ ማአትን እዛ ላይ እንዳመጡ ተውት። ሐታ በኢብኑ ተይሚያ ጀናዛ ወቅት ምን ያህል ሰዎች ተበሩክ ያደርጉ። ይሄን ሁሉ ነገር ትተነው እንደው ይሄ ሁሉ ዑለማ በኩቱቦቻቸው ውስጥ ተበሩክ ይፈቀዳል ብለው ሲሄዱ እውነት እነዚህ ሁሉ አኢማዎች ተውሂድንና ሽርክን ኩፍርና ኢማንን መለየት አይችሉም? እናንተ ናችሁ መለየት የቻላችሁ ወንድሞቻችን፣ እስኪ ያስረዱን። ጀዛኩሙላሁ ኸይራ። ለማንኛውም እኔ ቃል በገባሁት መሰረት ተበሩክን ይፈቀዳል የሚሉ ዑለማዎች ጅምሁር አልዑለማ ጅምሁር የምንለው አንድም ሁለትም ሙዕተበር የሆኑ ዑለማዎች ከኸለፉ ያው ኦሬዲ ኢጅማዕ አለበት ስለማይባል እንጂ ወደ ኢጅማዕ የቀረበ ጉዳይ ነው። ያ ጀማዓተል ኸይር ይሄን ሁሉ ዑለማ ሰብስቤ አስቀምጬላችኋለሁኝ።
ከዚህ ቪዲዮ ጋር ብሬ አታች አድርገዋለሁኝ ማግኘት ትችላላችሁ። ቴሌግራም ቻናሌም ላይ ታገኙታላችሁ። ዩቲዩብም ላይ ፌስቡክም ላይ ከዚህ ቪዲዮ ጋር አብሬ አታች አድርገዋለሁ። በዛ መልኩ አክሰስ ማድረግ ትችላላችሁ። አላሁ ስብሓነሁ ወተዓላ የሁላችንንም ጁህድ ይቀበለን፣ ኢኽላሱንም ይወፍቀን። اللهم بارك لنا شعبانا وبلغنا رمضان. السلام عليكم ورحمة الله وبركاته.